ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። እንደተለመደው በየሳምንቱ እንግዲህ በጎልድ ቻርት ላይ የኔን ፋንዳሜንታል አናሊሲስ ኤንድ ቴክኒካል አናሊሲስ በደንብ ላሳያችሁ ሞክራለሁኝ። ለዚህ ቪዲዮ አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ጀምሩ። ይህን ቪዲዮ ደግሞ ሁላችሁም ለትሬደር ጓደኞቻችሁ ይጠቅማቸዋል ብላችሁ ለምታስባቸው ሰዎች ላኩላቸው። ጋይስ ላስት ዊክ እንዴት ነበረ? አይ ሆፕ ጥሩ እንደሰራችሁ። ላስት ዊክ ግን የተወሰነ አስቸጋሪ ነበረ። አክቹአሊ ያው ከረንትሊ ማርኬቱ በጣም አስቸጋሪ ነው። ላስት ዊክ ደግሞ በጣም ሰንቲመንት ሲቀያየርበት ነበረ። በቀን ውስጥ እንግዲህ ፋንዳሜንታሎቻችን በጣም ሺፍት ያደረጉ የነበሩበት ጊዜዎች ሁላ ነበሩ ማለት ነው። እስቲ ዋት ሃፕንድ ላስት ዊክ ምን ተፈጠረ? ማርኬቱ እንዴት ሪያክት ሲያደርግ ነበረ? ኔክስት ዊክ ደግሞ እስቲ ምንድነው የምጠብቀው የሚለውን በደንብ ላሳያችሁ እዚህ ላይ ሞክራለሁ ማለት ነው። ደግሞ እንደተለመደው ዊክሊ ቻሌንጅ አለን ዛሬ። የእሁዱ ዊክሊ ቻሌንጅ የሚሆነው ከዊኬንድ አናሊሲሱ ላይ ነው። እዚህ ላይ ስለምናወራቸው ማርኬት ኮንሰፕቶች አጠር ያለ ኪዌንዴ አይነት ይኖረናል። ቴሌግራም ቻናላችን ላይ ሻርፕ ማታ 2 ሰዓት ነው። ቀድሞ ለሚመልሱ ሰዎች ሽልማት የሚኖር ይሆናል ማለት ነው። እንዳያመልጣችሁ እና ይህንን ቪዲዮ እስከ መጨረሻው ተከታተሉት። ኤግዛክትሊ እዚህ ላይ የምናወራው ነገር ነው ጥያቄ የሚሆነው ማለት ነው። ኤንድ ቴሌግራም ቻናላችን ላይ ማታ እንገናኛለን ማለት ነው። ጋይስ አሁን ወደ ቻርታችን እንሂድ። ከመጨረሻው ከኔ ጋር ነው። ኦልራይት ጋይስ እንደተለመደው ከዴሊ ቻርት እንጀምራለን። እስከ 50 ሚኒት ቻርት ድረስ ቶፕ ዳውን አናሊሲስ እንወርዳለን ማለት ነው። ከዛ በፊት ፋንዳሜንታሎቻችንን ሪካፕ እናድርግ እስቲ። ከዚህ በፊትም ዲስከስ እንዳደረግናቸው ከረንት ማርኬት ኮንዲሽን ሪላይ የሚያደርገው ሚድል ኢስት ላይ አሁን ያለው ጦርነት ላይ ነው። ሜጀርሊ አሁን አዳዲስ እየተጨመሩ ያሉ ነገሮች አሉ፣ ባጭሩ እናያቸዋለን። ኤኒዌይስ ግን ዘ ሜጀር ቲንግ ከረንት ማርኬት ኮንዲሽን ላይ ያለው ከዚህ በፊትም ብዙ ጊዜ እንዳወራ ነው ሚድል ኢስት ላይ ያለው ጦርነት አለ። ከሱ ጦርነት የተነሳ የኦይል የነዳጅ ፕራይስ መጨመር አለ። ከዛ በኋላ ደግሞ የነዳጅ ፕራይስ ስለጨመረ ኢንፍሌሽን አለ፣ የኑሮ ውድነት እና ደግሞ የኑሮ ውድነት ይባባሳል የሚል ፊር አለ። እሱ ፊር ላይ ከኢንፍሌሽን ተነስቶ ደግሞ የዩኤስ ፌድ የዩናይትድ ስቴትስ ፌደራል ሪዘርቭ ኢንተረስት ሬትን ይጨምራል የሚል እሳቤ አለ። ኢንተረስት ሬት ሊጨምር ነው በሚል ደግሞ ይሄ ጦርነት ላይ እንግዲህ ዶላር ላይ ኢንተረስት ሬት ሊጨምርለት ስለሆነ ዶላር ጥሩ ይሰራል፣ ዩኤስ ውስጥ ያሉ ኢንቨስትመንቶች ይልዳቸው ከፍ ይላል በሚል እንግዲህ ዶላር በጣም ጥሩ ፐርፎርም እያደረገ ነበረ እንግዲህ ጦርነቱ ከተጀመረ በኋላ ማለት ነው። እስቲ ላስት ዊክን በተወሰነ እንየው። ላስት ዊክ ላይ ምን ተፈጠረ፣ እያንዳንዱ ቀን እንዴት ሪያክት አደረገ፣ ለምን ሪያክት አደረገ የሚለውን እንየው። ከዛ ለአዳዲስ ነገሮች ደግሞ ያሉትን ነገሮች እናያለን ማለት ነው። ላስት ዊክ ትዝ የሚላችሁ ከሆነ ልክ ላስት ዊክ ከመከፈቱ በፊት ያሳለፍነው ያኛው ሳምንት ሲዘጋ አርብ ዕለት የነበረው ምንድነው? ኦልሞስት እንግዲህ ጦርነቱ ላይ ትልቅ ዲል ሊፈጸም ትራምፕ ሲቹዌሽን ሩም ውስጥ ነው። ዲል ኢዝ ፋይናላይዚንግ ሳይን ሊደረግ ነው የሚል ፎርማል ዲል ሊኖር ነው የሚል የመጨረሻ ነው። ትዝ ይላችሁ ከሆነ አርብ ዕለት በጣም የሚገርም ማርኬት ኢምፐልስ ነበረ። እንደዛ ነበረ። ዲሉ ሳይፈጸም ተዘጋ። ማርኬትም ሪትሬስ ማድረግ ጀመረ። ከዛ በኋላ ሰኞ ዕለት ማርኬት በዚህ ኦፕቲሚዝም ውስጥ ነው የተከፈተው። እንግዲህ ዲል ላይ ነው ማርኬቱ ያለቀው። እንግዲህ ዲል አለ በሚል ኦፕቲሚዝም ውስጥ ነው ማርኬቱ የተከፈተው ማለት ነው። this is a gold chart ሰኞ ዕለት ስናየው ዲል አለ በሚል ኦፕቲሚዝም ነበር የተከፈተው። ነገር ግን what was there ልክ ትዝ የሚላችሁ ከሆነ ልክ ወደ በእኛ ከሰዓት አካባቢ ላይ ምን አይነት ኒውሶች መውጣት ጀመሩ? ኢራን ራሷን ሰስፔንድ አድርጋለች ከድርድሩ ላይ የሚል። ለምን? እስራኤል ሌባኖን ላይ ጥቃት ፈጽማለች፣ ያ ደግሞ ሲዝፋየሩ ቫዮሌሽን ነው ብላ ኢራን ስላመነች ራሷን ሰስፔንድ አድርጋለች የሚል ነገር ተከስቶ ነበር። የኦይል ፕራይስ ላይ ብናይ ማለት ነው if you see it እዚህ ጋር ነው። በእኛ ከሰዓት አካባቢ ላይ እንደምታዩት የሚገርም ኢምፐልስ ነበረው። ልክ ይሄ ዜና ሲሰማ ኢራን ሰስፔንድ አድርጋለች ራሷን ሲባል ኦይል መልሶ በጣም ሻት አድርጎ ነበረ። ዊዝን አወር በማይሞላው እስከ 92 ወደ 97 98 ድረስ ደርሶ ነበረ ማለት ነው። ትንሽ ቆየና ደግሞ ትራምፕ መልሶ ትዊት አደረገ። ትራምፕ ምን አለ? ይሄ ፌክ ኒውስ ነው
እንጂ ንግግር እየሄደ ነው ስቲል ኦንጎይንግ ነው እንደዛ የሚል ነገር ፌክ ሚዲያ ኒውስ ምናምን አለ። መልሶ ወዲያው ሪትሬስ አረገ። በትንሽ ጊዜ ውስጥ መልሶ ሪትሬስ አረገ እንደምታዩት ማለት ነው። ወዲያው የሆነ ቴኒስ ነገር እየተጫወተበት ነበር ማርኬቱን በጣም ዘር ፕሌይንግ ኦነስ። ነገር ግን ከዛ በኋላ በሚመጡት ቀኖች ላይ እንደምታስተዋሱት መልሶ ጦርነት ውስጥ ገብቷል። ኢራን ኩዌት ላይ እንደዚህ ሮብ ዕለት ጥቃት ከፍታ ነበረ። አሜሪካን በኢራን ብዙ ቦታዎች ላይ ጥቃት ከፍተው ነበረ። መልሶ ኦይል ኢት ፓምፕድ አፕ እንደምታዩት ወዲያው ፓምፕ አረገ። ከዛ በኋላ ዋት ሃፕንድ ሐሙስ ዕለት ጠዋት ላይ በእኛ ወይ ሌሊት አካባቢ ላይ ምን ተከሰተ? እስራኤልና ሌባኖን ሲስፋየር አግሪ አድርገዋል የሚል አይነት ዜና መጣ ጠዋት ላይ ኢፍ ዩ ሪሜምበር። ልክ እንደዛ ሲል ምን አይነት ኦፕቲሚዝም ማርኬቱ ላይ መጣ? ኦኬ እነሱ ከተስማሙ መጀመሪያም የኢራንና የዩኤስ ኔጎሽዬሽን ሀልት ያደረገው በእስራኤልና በሌባኖን ምክንያት ነው። ይስማማሉ የሚል አይነት ነገር መጣ። ማርኬት ጥሩ ኦፕቲሚዝም ውስጥ ነበረ። ኦይል ዲክሪዝ ማድረግ ጀምሮ ነበረ ማለት ነው። ከዛ በኋላ ወደ ከሰዓት አካባቢ ደግሞ መልሶ ይሄ ሲስፋየር እንደማይኖር አይነት ነገር ተነገረ ማለት ነው። ማርኬቱ በጣም ዋይልድ ነበረ። አንዴ ፋንዳሜንታልስ ቡሊሽ ይሆናሉ፣ አንዴ ወደ ታች ይወርዳሉ። እንደዚህ አይነት ነበር የነበረው። if you have seen it ሮብ በጣም ሜጀር እስካሌሽን ነበረ። ዳውንዋርድ የሆነ ቀን ነበረ። ሐሙስ ዕለት ይሄ የእስራኤልና ሌባኖን ተስማሙ ሚል ዜና ትንሽ ወደ ላይ ፑሽ ሰጥቶት ነበረ ማርኬቱ። ሜጀር ቲንግ ላይ የነበረው አርብ ዕለት ነበረ። አርብ ዕለት ኤንኤፍፒ ዴይ ነበረ። ኤንኤፍፒ በጣም ሰርፕራይዚንግ ሆኖ ነው የመጣው። if you see it ኤንኤፍፒ የነበረው ስንት ነበረ? ኤክስፔክት ተደርጎ የነበረው 85,000 ይሆናል ተብሎ ነበር የተጠበቀው። ላስት የነበረው 179,000 ነበረ። በአሁኑ የተጠበቀው 85,000 ይሆናል። በጣም ይቀንሳል ተብሎ ነበር ኤክስፔክት የተደረገው። ሰርፕራይዚንግ ሪዛልት 172,000 ሆኖ ወጣ። ከተጠበቀው ከእጥፍ በላይ ሆኖ ማለት ነው። ይሄ ማርኬቱ ላይ በጣም ዋይልድ ሪያክሽን ነበር። as you can see በጣም ድሮፕ ነው ያለው፣ ሲግኒፊካንት ድሮፕ። ዩኤስዲ በጣም ስትሬንግዝን አድርጎ ነበር። ኢቭን ጎልድና ኦይል የዚህ ጊዜ ኮሪሌት አድርገው ነበር። ያው እንደምናውቀው ዩኬ ኦይል ስንል ማንኛውም በብቻው አሁን ብሬንት ዩኬ ኦይል ነው ለግሎባል የምናስበው። ኦይል ስንል ካውንተሪ ኮት ከረንሲ የሚሆነው ዶላር ነው። አሁን ይሄ ዩኬ ኦይል እና ጎልድ ኢንቨርስ ሪሌትድ ነበሩት እዚህ የሚላችሁ ከሆነ ልክ እንዲህ ኢምፐልስ ሲያደርግ ጎልድ ይቀንሳል። ሌሎቹም ከረንሲዎች እንደዚህ ናቸው። ኦይል ሲጨምር ጎልድ ይቀንሳል፣ ኦይል ሲቀንስ ጎልድ ይጨምራል። የኤንኤፍፒ ጊዜ ግን ያው የዚህ ካውንተር ፓርቲ ዶላር ስለሆነ ማለት ነው። ኤንኤፍፒ በጣም ስትሮንግ ሆኖ ስለወጣ ኦይል ከዶላር አንጻር ቀንሶ ነበረ፣ ጎልድም ከዶላር አንጻር ቀንሶ ነበር። የተወሰነ ጊዜ ኮሪሌት አድርጎ ነበር፣ ጀስት የኤንኤፍፒ ኒውስ ብቻ ማለት ነው። ይሄን እንትን በሉት። አሁን አዲስ ያለው ምን መሰላችሁ? አሁን ኤንኤፍፒ ስትሮንግ መሆኑ ለዩኤስዲ ጠቅሞታል፣ ስትሮንግ አድርጎት ነበር። አዲስ ያለው ነገር ምንድነው? ትራምፕ መልሶ ስለ ኢንተረስት ሬት አሁን ኮመንት ማድረግ ጀምሯል። ስለ ኢንተረስት ሬት ኢፍ ዩ ሪሜምበር በፊት እንግዲህ አሁን ያለው የፌዴራል ሪዘርቭ ሄዱ ማን ነው? ቼርማኑ ኬቨን ዋርሽ ነው አይደለ? ከሱ በፊት ጀሮም ፖል ነበርና ኢፍ ዩ ሪሜምበር በጣም ዊኬንድ አናሊስቶች ላይ የምንኖረው ነበር። ትራምፕ በጣም ፑሽ ያደርግ ነበረ ኢንተረስት ሬት እንዲቀነስለት። የዛኔ ፌድ ደግሞ ምንድነው የሚለው የትራምፕ ታሪፍ በጣም ስለነበረ ኢንፍሌሽን ይመጣል ብሎ ስለሚፈሩ ስለነበረ ኢንተረስት ሬት አንቀንስም ብሎ በጣም ሆልድ አድርጎት ነበር። እንደውም ከትራምፕ ጋር የሚገርም ሰጣ ገባ ውስጥ ነበሩ የዛኔ የነበሩት። ፋይናሊ ግን የ2025 ሴፕቴምበር ጀምሮ መቀነስ ጀምሮ ነበረ ኢንተረስት ሬትም ማለት ነው። የዛኔ የሰጡት ሪዝን ምንድን ነው? ኤንኤፍፒ በጣም እየተቀዛቀዘ ነበር። የዩኤስ ጆብ ማርኬት በጣም እየተቀዛቀዘ ነበረ። እሱን ለመደገፍ ብለው ነበረ ኢንተረስት ሬትን መቀነስ እንደሚጀምሩ የተናገሩት። አሁን ኢንተረስት ሬት መቀነስ በጣም ከባድ ነው፣ ምክንያቱም ኢንፍሌሽን ፊር አለ። ኢንፍሌሽንም እየሄደ ነው ከኦይል ፕራይስ ጋር ተያይዞ። ትራምፕ ስቲል አሁንም እንደዛ አይነት ኮመንት እየሰጠ ነው ያለው። አክቹዋሊ ለራሱ ለኬቨን ዋርሽ እንደሚተወለት ኢንተረስት ሬት መቀነስን ግን ያው ብዙ አናሊስቶችም ሰጡት ያሉት ኮመንት ሂዝ ሪማይንዲንግ አሁንም ኢንተረስት ሬት እንዲቀነስ እንደሚፈልግ አይነት ነው። የተወሰነ ፑሽ እያደረገ ነው። ኖ አሁን ያን ያህል ሲግኒፊካንት ፑሽ የለውም፣ ግን እንደዛ አይነት ትራምፕ አሁንም ያን እንትኑ ሊጀምርና ኢንተረስት ሬት ይቀነስ የሚለውን ፑሽ ሊጀምር ይመስላል። ይህን ደግሞ በምን እናያለን? ሲኤምኢ ላይ ብንሄድ አይ ዶንት ቲንክ ግራፉ ሎድ እያደረገልኝ አይደለም። ኤኒዌይስ የነበረው አሁን ኢንተረስት ሬት አውትሉኩ ፖዝ የሚለው ወደ 95% ሆኖ ከት የሚል ወደ 5% እየመጣ ነው።
ይሄ ሰኞ ዕለት ብታዩት ፖዝ የሚለው ኦልሞስት ወደ 96% ኤንድ ሃይክ የሚል ወደ 4% ነበር ሰኞ ዕለት። አሁን ተቀይሮ ከት የሚል እየመጣ ነው። ኢንፋክት አሁን ከት ይደረጋል የሚል አሰምሽን የለኝም። አይ ዶንት ቲንክ ዛት ፖሲብል። ምክንያቱም በፊትም ከት ሲያደርጉ የሰጡት ኤንኤፍፒ ጆብ ማርኬቱን ነበረ። አሁን ኢንፍሌሽን እያለ ኢንተረስት ሬት ከት ያደርጋሉ ተብሎ አይታሰብም። ኤኒዌይስ ግን ኢትስ ፑሽንግ፣ በዛ ሳይድ የሚመጣ ፑሽ ሊኖር ስለሚችል አሰምሽኖቹ ይቀያየራሉ። ኢንተረስት ሬት ላይ ያሉ አሰምሽኖች፣ እነዚህ አሰምሽኖች ደግሞ ማርኬቱ ላይ ትልቅ ኢፌክት ይኖራቸዋል። አሁን ባለው ላይ ለዩኤስዲ ፌቨራብል ነው አሁን ያለን አናሊሲሳችን። ለምን? ምክንያቱም ኤንኤፍፒ በጣም ስትሮንግ ሆኖ ወጥቷል። ስቲል የኢንፍሌሽን ትልቅ ክራይሲስ አለ። ከዚህ የተነሳ ኢንተረስት ሬት ከት አይደረግም። ሃይክ የሚል እንደውም ገቨርነሮች፣ የፌድ ገቨርነሮች ኮመንት እየሰጡ የነበሩት ለሃይክ ኦፕን እንደሆኑ ነው። ይሄ ሁላ ባለበት ስቲል ኔክስት ዊካችንን አጀማመራችን ለዩኤስዲ ፌቨራብል ሆኖ ነው ምን ጀምረው ማለት ነው። እንግዲህ ከዚህ ሊቀየር የሚችለው ምንድነው? አንድ በኢራንና በዩኤስ መሃል ትልቅ ኔጎሽዬሽን ዜና ምንሰማ ከሆነ ያ ስቲል የኦይል ፕራይስን በጣም ዲፕረስ ስለሚያደርገው፣ ኦይል ፕራይስ ዲፕረስድ ከሆነ ደግሞ ኢንፍሌሽን የሚለው አሰምሽን ስለሚቀንር፣ እሱ ከቀነሰ ደግሞ ያው ይሄ የኢንተረስት ሬት ሃይክ ኮንሰፕቱ ይቀንሳል። ሌሎቹ ከረንሲዎች ከዩኤስዲ አንጻር ፐርፎርም ሊያደርጉ ይችላሉ። እነዚህ ነው ሁለቱ የምናየው ማለት ነው። በተለይ ኔጎሽዬሽን ዜና እንዴት ይሄዳል። ሁለተኛ ደግሞ ይሄ የትራምፕ ኮመንት ለኢንተረስት ሬት አሁን ኤፍኦኤምሲ እየቀረበም ስለሆነ ከፌድ ገቨርነሮችን ብዙ ኮመንት ልንሰማ እንችላለን። ትራምፕ መልሶ ኮመንት መስጠት የሚጀምር ከሆነ ከፌድ ሳይድ ካለው ጋር እንደዛ አይተን ኢንተረስት ሬት አሰምሽኖች በጣም ይቀያየራሉና ኔክስት ዊክ አዲስ ነገር የሚኖር ከሆነ we have to see that። አሁን ባለው ዊኩን ለዩኤስዲ ፖዚቲቭ ሆነን እንከፍታለን ማለት ነው። ወደ ታች እንሂድ። ወደ ፎሎወራችን ስንወድ እንደምታዩት ነው። በጣም ዋክስ ኤንድ ዌይን ሲያደርግ የነበረ ማርኬቱ ከሰኞ ጀምሮ የነበረው ማርኬት ላይ ይህን ደግሞ እቺን ኢምፐልስ መጥቷት ትልቅ ኢምፐልስ የተወዘ ኤንኤፍፒ ማርኬት ኢምፐልስ ናት እዚህ ጋር የምናያት ማለት ነው። አዘርዋይስ ማክሰኞ ዕለት የተወሰነ ፖዚቲቭ ሊሆን ሞክሮ ነበር ማርኬቱ፣ በተለይ ትራምፕ አይ ኔጎሽዬሽን ላይ ነን ካለ በኋላ። ከዛ በኋላ ግን እንግዲህ ኢራን መልሳ ስታጠቃ፣ ዩኤስ መልሳ ሲያጠቁ መልሶ መውረድ ጀምሮ ነበር። ሐሙስ ዕለት ለትንሽ ጊዜ ሪሊፍ ነበርን እንደነገርኳችሁ እስራኤልና ኢራን መሃል ያለ ሲስፋየር ዲል አለ ተብሎ ከተነገረ በኋላ ያም ግን ዜናው ወደ በደንብ ሆልድ አላረገም። መልሶ ዲፕረስ ሆን ጀምሮ ነበር። ኤንኤፍፒ ደግሞ ጭራሽ በአንድ ዲፕረስ አርቆታል ማለት ነው። እዚህ ጋር ያሉን አንድ ከላይ እችኛዋን ስትራክቸር ሲሰብርልን ያለን ፎርወርድ ቤሪሽ ኦርደር ብሎክ አለ እንደምታዩት። ፕራይስ መጥቶ በጣም በትንሹ ቴስት አድርጎት ነው ከዚህኛው ፎርወርድ ቤሪሽ ኦርደር ብሎክ ላይ እንደምታዩት የተመለሰው። ከዛ በኋላ እዚህ ጋር ፎርወርድ ቤሪሽ ኦርደር ብሎክ አዲስ ኤንኤፍፒ ከመምጣቱ በፊት ኤንኤፍፒ ዳምፕ ከመምጣቱ በፊት ክሬት የተደረገች ፎርወርድ ቤሪሽ ኦርደር ብሎክ አለችን። እነዚህ ራቅ ያሉ ናቸው፣ ነገር ግን ስቲል እንደ ቤሪሽ ላንዲንግ ፖይንት ሆኖ ሊያገለግሉ ይችላሉ ማለት ነው። ወደ ዋን ወራችን ስንመጣ በደንብ ዙም የሆነ ስትራክቸሮች እናያለን። ኤኒዌይስ አሁን የምናያለን እዚህ ጋር እንደምታዩት እዚህኛው ፎርወርድ ቤሪሽ ኦርደር ብሎክ ቅድም ያወራናት ናት። እዚህ ጋር ቅድም ያወራናት ሌላዋ ፎርወርድ ቤሪሽ ኦርደር ብሎክ ናት። በጣም ለትንሽ ኒር ሚስ አድርጎት ነው ያለፈው። እዚህ ኤሪያ አካባቢ ላይ ነው ግን ሰው ኤሪያ አካባቢ ሪያክት አድርጎ እንዳለፈ እናያለን። ከዛ በኋላ እቺኛዋን ሎ ከመስበሩ በፊት ዋን ወርድ ቤሪሽ ኦርደር ብሎክ ቅድም ካየነው ፎርወርድ ቤሪሽ ኦርደር ብሎክ ከፍ ብለዋል ማለት ነው። ስቲል እነዚህ ራቅ ያሉ ናቸው። አሁን ባለው የሚቀጥል ከሆነ ማርኬቱ ኔጎሽዬሽን ማይኖር ከሆነ ኤንድ ባለው በዩኤስዲ ስትሬንግዝ የሚቀጥል ከሆነ ኢንተረስት ሬት አሰምሽኖች ከት የሚለው በጣም ማይተልቅ ከሆነ ስቲል አሁን እንዳለ ነው ምን ሄድ ከሆነ ለዶላር ፖዚቲቭ ነን። ወደ ላይ እዚህ ድረስ ላይ መለስልኝ ይችላል። ከታች አዲስ ስትራክቸሮች መፈለግ አለብን ማለት ነው። 15 ሚኒት ላይ ብንመጣ we can see it። እዚህ ጋር ፎርወርድ እና ዋን አወር ቤሪሽ ኦርደር ብሎክ ቅድም ያወራናቸው አሉ። ወደ ታች ግን አዳዲስ ስትራክቸሮች አሉ። እዚህ ጋር ላንዲንግ ሬስቲንግ ዞን አለን። እዚህ ጋር እንደምታዩት ፕራይስ ሪትሬስ አድርጎ መልሶ የሰበረበት ዞኖች አሉ። እዚህ ጋር and another point እነዚህ ሁለቱ እንደ ጥሩ ቦታዎች ሊሆኑ ይችላሉ። ማርኬት ሲከፈት it's volatile በጣም
በጃምፕ ሁላ ሊከፈት ይችላል። እነዚህን ክሊር ሊያደርግብን ይችላል። ዊ ዶንት ኖ። ሶ ማርኬቱን አከፋፈቱን እናያለን። ማርኬቱ ካልም በሆነ ሁኔታ የሚከፈት ከሆነ ልክ ለንደን ይከፈት አካባቢ እንደዛ ድረስ ማለት ነው። ኤዥያን ካልም ሆኖ የሚጨርስ ከሆነ ማርኬቱ እነዚህ እንደ ላንዲንግ ፖይንት ልንጠቀም ትችላለን። ማርኬቱ እዛው ላይ የሚሄድ ከሆነ ማለት ነው። አዘርዋይስ ማርኬት ግን አሁን እዚህ ጋር ያለውን ኮንሶሊዴሽን ጥሎ ወደ ታች ቢወርድ ዊ ሜይ ሃቭ አናዘር ኦርደር ብሎክ እንደ ኢንትሪ ልንጠቀመው ምንችል ማለት ነው። አሁን ባለው ፋንዳሜንታልስ የሚቀጥል ከሆነ ማርኬት ጃምፕ አፕ አርጎ የሚከፈት ከሆነ ኔጎሽዬሽን ዲሎችን ምንሰማ ከሆነ ኢንተረስት ሬት አውትሉክ በጣም የሚቀየር ከሆነ እና ደግሞ ሃይክ የሚል ሐሳብ የሚጠፋና ደግሞ ከት የሚለው አሁን ያሉት ትንሽ ጭላንጭሎች የሚያድጉ ከሆነና ወደዛ የሚሄድ ከሆነ ደግሞ ወደ ባይ ይሄን ስትራክቸር ሃይ ሲሰብር ስትራክቸር እየቀየረ ነው ማለት ነው። ፋንዳሜንታሊ አላይን እንደሆነን ከታች ደግሞ ኢንትሪ ስትራክቸር እንፈልጋለን ማለት ነው። ኢን ሰመሪ አሁን ያለንበት ኦን ዚስ ዊኬንድ አሁን ያለንበት ፖዚቲቭ ዶላር አውትሉክ ላይ ነው ያለነው። ለዛ እነ ጎልድን እነ ዩሮን እነ ፓውንድን ቤሪሽ ሴትአፕ ነው እየፈለግን ያለነው። እዚህ ጋር አሁን ጥሩ ኦቢ ነበረችን። እኔ አውል ሃቭ ዩዝ ኢት እንትን ቢሆን ኖሮ ኢን ሚድ ማርኬት ቢሆን፣ ነገር ግን ማርኬት ሲከፈት ዋይልድ ነውና እነዚህን ኢንትሪ ፖይንቶች መጠቀም ይከብዳል። በአንዴ አልፎትም ዘሎትም ሊከፈት ይችላል ማርኬቱ። አውል ዌይት ማርኬት ሲከፈትና እንዴት ሪያክት እንዲያደርግ ጠብቄ፣ ነገር ግን ቤሪሽ የሆነ ሴትአፕ ፈልጋለሁ ማለት ነው። ፋንዳሜንታልስ ቼንጅ ማያደርጉ ከሆነ እኔስ አይ ሆፕ የተወሰነ ጥሩ ነገር እንዳገኘችሁበት በዛሬ አናሊሲሳችን ማታ በኪዌንዴ አችን ላይ እንገናኛለን። አሁን ያወራነውን ነገር የተወሰኑ ነገሮች ለመጠየቅ ሞክራለሁ። አዘርዋይስ ሃቭ ኤ ናይስ ትሬዲንግ ዊክ። ይመቻችሁ ጋይስ። በሚቀጥለው ሳምንት እንገናኛለን።